ባንክ ከመዝረፍ የጠላትን ኦፕስ ፊት በጥይት ከመምታት እና ሰዎችን በመጥረቢያ ለመግደል ከመሞከር ጀምሮ ዛሬ በራፕ ዓለም ውስጥ የታዩትን እጅግ እብድ የሆኑ ክራሽ አውቶችን፣ ራስን ለጥፋት አሳልፎ የመስጠት ታሪኮችን እንመረምራለን። ሊል ፋትስ በቺካጎ የድሪል ሙዚቃ እንቅስቃሴ ውስጥ ጥቂት ተጽዕኖ ነበረው። ነገር ግን የገዛ የአክስቱን ልጅ ንጹሕ የሆነች ሴትን ገደለ። አሁን ደግሞ በከተማ ውስጥ በታዩት እጅግ ጨካኝ ከሆኑ ውድቀቶች በአንዱ ምክንያት የዕድሜ ልክ እስራት እየተጠበቀበት ነው። ሊል ፋትስ 800 የተባለ ቡድንን ይወክል ነበር። ሳይታሰር በፊት አንዲት ነፍሰ ጡር ሴትን በጥይት መትቶ ጽንሷ እንዲቋረጥ በማድረጉ ይፎክል ነበር። በ2010 ሊል ፋትስ መሪደር ታውን የተባለ ሰፈር አባል የሆነውን ኩሪዮ የተባለ ግለሰብ እንደገደለ ይነገራል። ፋትስ እንደ ጓደኛው ሊል ትዊን ከኩሪዮ ጋር የጠመንጃ ሽያጭ ስምምነት ሊያደርጉ ነበር። ነገር ግን ፋትስና ትዊን ኩሪዮን ገድለው ጠመንጃውን እንደዘረፉት ይነገራል። ከሁለት ወራት በኋላ ፋትስ በሌላ የጠመንጃ ሽያጭ ወቅት ሆት ሄድ የተባለ ሌላ ሰው ላይ ተንኮል እንደሰራበት ይነገራል። አንዳንድ ምንጮች ፋትስ ቀድሞውኑ 5 ሰዎችን እንደገደለ ይናገራሉ። ነገር ግን ጥቃቱን ወደ ሌላ ደረጃ ሊያሻግረው ነበር። በኖቬምበር 2011 ሊል ፋትስ እና ሊል ስዋን የተባለ ሌላ የቡድን አባል የገንዘብ ማመላለሻ መኪና ለመዝረፍ ፌስ ወርልድ 07 የተባለ ቦታ ከመቱት ስፑክ እና ዲዌ ጋር ተገናኙ። ዲዌ የሊል ፋትስ አክስት ልጅ እንደነበረ ይነገራል። ለዝርፊያው ከመገናኘታቸው በፊት ዲዌና ስፑክ ለጥቃቱ የሚጠቀሙበት መኪና ሰርቀው ነበር። አራቱም ተገናኝተው በ83ኛውና ፕሪንስተን አቨኒው ወደሚገኘው ባንክ ኦፍ አሜሪካ አቀኑ። በወቅቱ 3 ዘበኞች ኤቲኤምን ወደ ገንዘብ ማመላለሻ መኪና የጫኑ ነበር። ከመኪናው ወርደው ዘበኞቹም ገንዘቡን እንዲያስረክቡ አዘዙ። ከዚያም መተኮስ ጀመሩ። ላንዳ ሃርትስ የተባለች ዘበኛን ገደሉ። ሌላኛውን ደግሞ 2 ጊዜ መቱት። ሶስተኛው ዘበኝ መልሶ መተኮስ ሲጀምር ፋትስና ቀሪው ቡድን መኪናቸው ውስጥ ገብተው ምንም ገንዘብ ሳይይዙ አመለጡ። ላንዳንን ገድለው ቢወጡም ፋትስና ጓደኞቹ ገና አልረኩም ነበር። ከባንኩ ከወጡ 30 ደቂቃ በኋላ ወደ ቡስት ሞባይል ሱቅ በመሄድ ዘረፉት። ቀኑን ሲጀምሩ ከባንክ ዘርፊያው ከ$50,000 በላይ እናገኛለን ብለው አስበው ነበር። ነገር ግን መጨረሻቸው የተሰረቁ ስልኮች የሞላበት ቦርሳ ሆነ። ወሬዎች እንደሚሉት ፋትስ ትልቅ ችግር ውስጥ ገብቶ ነበርና ገንዘብ በጣም አስፈልጎት ነበር። ስፑክንና የገዛ ያክስቱን ልጅ ዲዌን የገደለውም በዚህ ምክንያት እንደሆነ ይነገራል። የሞባይል ሱቁን ከዘረፉ በኋላ ፋትስና ሊል ስዋን የኋላውን በር ላይ ተቀምጠው ነበር። ዲዌንና ስፑክ ደግሞ ከፊት ነበሩ። ከዚያም ፋትስና ሊል ስዋን ዲዌንና ስፑክን መቷቸው። ይህ መኪናው ከዛፍ ጋር እንዲጋጭ አደረገው። ፋትስና ስዋን ዘለው ወርደው ወደ አንዱ ቤት ገቡ። ከዚያም ከፖሊስ ጋር በሚሰራ ምስክር መሰረት ፋትስ በቤቱ ውስጥ ላለ ሰው ፖሊስ ደውለህ መኪና ውስጥ ሰው ተገድሏል በላለው። ፖሊሶች ከባንኩ ጥቃት በኋላ ፋትስንና ስዋንን እያደኗቸው ነበር። ወዲያውኑ የስዋት ቡድንን በማምጣት ሁለቱንም ያዟቸው። ፋትስ በእውነተኛ ተኳሽነቱ ይታወቃል። ነገር ግን በስዋን ላይ ምስክር በመሆኑና ሁሉንም ነገር በእርሱ ላይ ለማሳከክ በመሞከሩ የገዛ ቡድኑ ክዶታል። ሊል ፋትስ ላንዳን ስፑክንና ዲዌን በመግደሉ ምናልባትም ዕድሜ ልኩን ይታሰራል። ነገር ግን መታሰሩ ከጥፋት አላገዳውም። እስር ቤት እያለ ከክፍል ጓደኛው ጋር ተጣልቶ የጥበቃ መኮንን ፊቱን በክርኑ ለመምታት ሞክሯል። ፋትስ ቀሪ ዘመኑን እስር ቤት ማሳለፍ አይፈልግም። በ2025 በክፍል ውስጥ ራሱን ለማጥፋት ሞክሮ ነበር። ነገር ግን የተጠቀመበት ገመድ ተበጠሰ። ባንዶ ኬዲ በቺካጎ ሁሉ ውድቀትን እየፈጠረ ነበር። ኢንስታግራም ላይ በቀጥታ ስርጭት እየገባ በጠላቶቹ ቤት ላይ ጠመንጃ ይደቅን ነበር። ባንዶ ኤምሎክ የተባለ የቢዲ ቡድንን ይወክላል። ነገር ግን በ2022 ባንዶ በአንድ የጥፋት ተልእኮ ላይ አንዲት ንጹሕ ሴት በልደት ቀኗ እንድትሞት አደረገ። ማርች 1 2022 ባንዶና ጓደኛው በመንገድ መሃል መተኮስ ጀመሩ። በጠላቶቻቸው የተሞላ ይመስላችሁ መኪና ሲያልፍ ሦስቱም ወደ መንገዱ መተኮስ ጀመሩ። ጠላቶቹ ምንም አልነኩም። ነገር ግን ከጥይቶቹ አንዲት ንጹሕ ሴትን ጭንቅላቷ ላይ መታት። እሷም ከ3 ቀናት በኋላ ሞተች። ነገሩ ሁሉ በካሜራ ተቀርጾ ነበር። ስሙ ያልታወቀ ምስክርም ተኳሹ ማን እንደሆነ ለፖሊስ ጠቆመ። ባንዶ ከጥቃቱ በኋላ ለጥቂት ዓመታት በነፃነት ቆይቷል። ነገር ግን ፖሊስ ራሱ በፖሊሶች በጥይት ከተመታ በኋላ ተከታትሎ ያዘው። ባንዶ በፖሊስ የተመታበት ቁስል ገና ሳይድን ነበር የታሰረው። ከዚያም በሰፈሩ ያለ ሰው በጥፊ መትቱት ወደ ፖሊሶች እንዲሮጥ ሲያደርገው ሁኔታው ይበልጥ ተበላሸበት። የባንዶ ጓደኞችም ከእርሱ ጋር መሆን አቆሙ። በ16 ሻት ቪዥዋልስ እስር ቤት ሆኖ በሰጠው ቃለ መጠይቅ ሁሉም ሰው ተስፋ ቆርጦብኛል፣ ምክንያቱም በጭራሽ ወደ ቤት የመመለስ አይመስላቸውም ብሏል። ሮድ ዌቭ ሲታወቅ ማንም በሙዚቃው ዓለም ውስጥ ትልቅ ውድቀት ከሚገጠማቸው ሰዎች አንዱ ይሆናል ብሎ ይጠበቅ አልነበረም። ድሮ ከመድረክ ላይ በመውደቁ ብቻ በኢንተርኔት ይታወቅ ነበር። አሁን ግን ከጠላቶቹ ጋር የተኩስ ልውውጥ ውስጥ እየገባና በፍቅረኛው መኪና ላይ ጥይት እየረጨ ይገኛል።
አብዛኞቹ አድናቂዎቹ ሮድ ዌቭን ስለ ፍቅር ግንኙነት አሳዛኝ ዘፈኖችን የሚዘፍን ሰው አድርገው ያውቁታል። ነገር ግን እርሱ ገና ከጅማሬው ጀምሮ በ15 ዓመቱ በግድያ ሙከራ የታሰረ የጥፋት ሰው ነበር። ሮድ ዌቭ ወደ አንድ ቤት ሰብሮ በመግባት ጠመንጃ ሰረቀ። ከዚያም አንድን ሰው እግሩ ላይ መታው። በዚያ ምክንያት ጥቂት ዓመታትን በታዳጊዎች ማቆያ አሳልፏል። ከዚያም በ2017 አሻንጉሊት ጠመንጃ ወይም ፔሌት ጋን ወደ ትምህርት ቤት በመያዙ ታሰረ። ከጥቂት ዓመታት በኋላ ሃርድ ኦን አይስ በሚለው ዘፈኑ ታዋቂ ሆነ። ነገር ግን ጥፋቱ እዚህ አላበቃም። በ2022 በስሙ የፍርድ ቤት ትዕዛዝ ስለነበረበት መኪናው ተቆሞ ታሰረ። ፍቅረኛውን አንቆ አሰቃይቷል በሚል በከባድ የቤት ውስጥ ጥቃት ወንጀል ተከሶ ነበር። ነገር ግን ክሱ ተቋረጠ። ያንን ክስ ማሸነፉ ትልቅ ድል ነበር። ነገር ግን በ2024 ሮድ ዌቭ በፍሎሪዳ ውስጥ በተኩስ ልውውጥ መሃል መገኘቱን የሚያሳይ ቪዲዮ ወጣ። ሮድ እና ጓደኞቹ ከአንድ መጠጥ ቤት ውጪ ያሉ ሁኔታው ተባብሶ 4 ሰዎች ተመቱ። 3 የሮድ ጓደኞች ታሰሩ። ፖሊሶችም ያንግ ጋንግስተርስ ከተባለ ቡድን ጋር ግንኙነት እንዳላቸው ገለጹ። ሮድም በጠመንጃ ክስ ታሰረ። ነገር ግን ፖሊሶች የቡድኑ አባል ነው ብሎ አላሰቡም ነበር። ሮድ በመጠጥ ቤቱ ተኩስ ላይ ተኩሹ እርሱ አልነበረም። ነገር ግን ከጥቂት ወራት በኋላ በራሱ ጠመንጃ ጥፋት ፈጸመ። በሜይ 2025 ሮድ ዌቭ ከፍቅረኛው ሚኒ ባርቢ ጋር ተጣላ። እርሱ ግሎክ 20 የተባለ ጠመንጃ አውጥቶ በፍቅረኛው መኪና ላይ 11 ጥይቶችን ሲተኩስ የሚያሳይ ቪዲዮ እንዳለ ይነገራል። ሮድ ሚኒ ባርቢን ለመምታት አልፈለገም፣ ምክንያቱም መኪና ውስጥ አልነበረችም። ቢሆንም ግን በጥቃትና በጠመንጃ ክስ ታሰረ። ዜናው ከወጣ በኋላ ግን የሮድ ጠበቃ ሰው ዘርፎታል እንጂ ሮድ ምንም ጥፋት አላደረገም ብሏል። ሮድ በጥፋት ላይ ያለ በሙዚቃው ዓለም ግስጋሴውን ቀጥሎ በኖቬምበር 2025 ለመጀመሪያ ጊዜ ለግራሚ ታጭቶ ነበር። ነገር ግን ከታጨ ከሳምንት በኋላ በአደንዛዥ ዕፅና በጠመንጃ ክስ እንደገና ታሰረ። ፖሊሶች በአትላንታ በከፍተኛ ፍጥነት በማሽከርከሩ አቆሙት። መኪናውን ሲፈትሹ 2 ጠመንጃዎችና አደንዛዥ ዕፅ ያለበት የሕፃናት ጡጦ አገኙ። አብዛኞቹ የራፕ አድናቂዎች ስለ ቾኮሌት ኤምሲ ላያውቁ ይችላሉ። ነገር ግን እርሱ በሙዚቃው ዓለም ውስጥ ካሉ ትላልቅ የጥፋት ሰዎች አንዱ ነው። ቾኮሌት በፍሎሪዳ የሚኖር ኩባዊ ራፐር ነው። በ2025 የገዛ አድናቂውን በጠመንጃ አስፈራርቶ አገተ። አድናቂዎቹ በመኪና ማቆሚያ ቦታ አይተውት ፎቶ እንዲነሱ ጠየቁት። በዚያን ጊዜ ቾኮሌት ጠመንጃ አውጥቶ በአድናቂው አንገት ላይ ደቀነ። ነገሩ ሁሉ በካሜራ ተቀርጾ ነበር። ቾኮሌት አድናቂውን አገቶ ለጥቂት ሰዓታት እንዲያሽከረክር አደረገው። ቾኮሌት ከሰውየው ገንዘብ ለማግኘት ሞክሮ ነበር፣ ነገር ግን አድናቂው ምንም ገንዘብ አልነበረውም። ስለዚህ ለጥቂት ጊዜ ከተዘዋወሩ በኋላ ቾኮሌት ሰውየውን ለቀቀው። በኋላ ላይ ቾኮሌት የያዘው ጠመንጃ የውሸት እንደነበረ ታወቀ። ቢሆንም ግን በአፈጸመት የታገዘ እገታና ዝርፊያ ክስ ቀረበበት። ነገር ግን ይህ ጅማሬው ብቻ ነበር፣ ምክንያቱም ቾኮሌት በዚያው ጊዜ ውስጥ ሌላ እጅግ የከፋ ክስ ነበረበት። በ2025 ኤል ታገር የተባለ ሌላ ኩባዊ አርቲስት በጥይት ተገድሎ ነበር። ኤል ታገር ማያሚ ውስጥ በጓደኛው ዳሜን ቤት እያለ ተጣሉ። ዳሜን ኤል ታገርን ጭንቅላቱ ላይ እንደመታው ይነገራል። ከዚያም ዳሜን የኤል ታገርን አስከሬን ወደ መኪናው ጎተተው። ፖሊሶችም እዚያው አገኙት። ቾኮሌት ኤምሲና ኤል ታገር የቅርብ ጓደኛ ነበሩ። ዳሜን በግድያ ወንጀል ከታሰረ በኋላ ቾኮሌት በማያሚ እስር ቤት ውስጥ ያሉ ሰዎችን ዳሜንን እንዲገድሉለት ገንዘብ ሊከፍላቸው ሞክሮ ነበር። ግድያው አልተፈጸመም። ነገር ግን አሁን ቾኮሌትና ዳሜን በአንድ እስር ቤት ውስጥ ታስረዋል። ምን ሊፈጠር እንደሚችል የሚታወቅ ነገር የለም። ኬይፍሎክ ወደ ሙዚቃው ዓለም ከመግባቱ በፊት በጥፋቱ በቫይራል ወጥቶ ነበር። ስለዚህ በቀን ብርሃን በካሜራ ፊት ጠላቱን ገድሎ የ30 ዓመት እስራት ሲፈረድበት ማንም አልተገረመም። ፍሎክ ዋካ የተባለ የጠላት ቡድን አባል ገደለ። የሚገርመው ኬይፍሎክ ራሱ ነው ከጠላቶቹ ጋር ቂም የጀመረው። የፍሎክ ጓደኞች ቀድሞውኑ ከጠላቶቻቸው ጋር በነበረው ቂም እየሞቱ ነበር። ኬይፍሎክ የአንድ የጠላት ቡድን አባልን ፊት ላይ እንደመታው ይነገራል። ራፕ ከጀመረ በኋላም ጥፋቱን አላቆመም። ጠላቶቹ የፍሎክን ጓደኛ ናዚን ከገደሉ በኋላ ፍሎክና ሌሎች ጓደኞቹ ወደ ጠላቶቻቸው መንደር በመሄድ ጥቂት ሰዎችን ለመግደል ሞክረዋል። በኬይፍሎክ ጓደኞችና በጠላቶቻቸው መካከል በወቅቱ ብዙ ሰው አልሞተም ነበር። ነገር ግን ኬይፍሎክ ዋካን ሲገድል ነገሩ ሁሉ ተለወጠ። ፍሎክ በግድያ ወንጀል ታሰረ። ከዚያም የፌዴራል መንግሥት ጣልቃ በመግባት ፍሎክንና ጓደኞቹን በሪኮ ክስ የተደራጀ ወንጀል መታቸው። ኬይፍሎክ የግድያ ክሱን አሸንፎ ነበር። ነገር ግን በሪኮ ክስ በኃይል ድርጊቶችና በጠመንጃ ክስ ተፈረደበት። ዳኛው ለኬይፍሎክ ርኅራኄ ያሳየተው ፈጥኖ ወደ ቤት እንዲመለስ ሊያደርጉት ይችሉ ነበር።
ነገር ግን ኬይፍሎክ እንደገና በማኅበራዊ ሚዲያ ላይ ጠቋሚዎችን ሁሉ ገደሉ በማለት ውድቀቱን አፋጠነ። ይህ ሞኝነት መሆኑን ሁሉም ሰው ያውቅ ነበር። ዳኛውም በመጨረሻ ኬይፍሎክን የ30 ዓመት እስራት ፈረዱበት። ኬይ ሾርቲ ከጃክሰንቪል ወጥተው ካለፉት ጥቂት ራፐሮች አንዱ ሊሆን ይችል ነበር። ነገር ግን በምትኩ ሁሉንም ነገር አጥፍተው ወደቀ። የኬይ ሾርቲ ሁኔታ ይበልጥ የከፋ የሚሆነው በ16 ዓመቱ 4 የግድያ ሙከራ ክሶችን አሸንፎ ስለነበረው ነው። ኬይ ሾርቲ በብዙ ሰዎች ላይ ተኩሶ ነበር። በዚያው ጊዜ ደግሞ በታጠቀ መኪና ዝርፊያ ይፈለግ ነበር። ዳኛው በዚያው ጊዜ ኬይ ሾርቲን ለብዙ 10 ዓመታት ሊያስሩት ይችሉ ነበር። ነገር ግን ኬይ ሾርቲ ትልቅ ዕድል አገኝቶ ወደ ትልቅ እስር ቤት ከመሄድ ይልቅ በታዳጊዎች ማቆያ ለ1 ዓመት ተኩል ብቻ ታሰረ። ኬይ ሾርቲ ግን አካሄዱን አልቀየረም። ይልቅንም ጥፋቱን ቀጥሎ ፍቅረኛውን እንድትገደል አደረገ። በ2022 ኬይ ሾርቲ ዱኳን ሳክስተን የተባለ ጠላቱን እንደገደለ ይነገራል። በማግስቱ የሟቹ ጓደኛ የኬይ ሾርቲን እናት ቤት በጠመንጃ ደበደበው። ነገር ግን ኬይ ሾርቲ ተደብቆ ከመቆየት ይልቅ በማግስቱ ከፍቅረኛውን አናንዲ ጋር ለሽርሽር ወጣ። ኬይ ሾርቲ ያላወቀው ነገር ጠላቶቹ የተከተሉት መሆኑን ነበር። አናንዲ ሽርሽራቸውን ጨርሶ ሲሸኘው ተኳሾች ወጥተው ኬይ ሾርቲን ለመግደል ሞከሩ። ኬይ ሾርቲ ተመትቶ በሕይወት ተረፈ። አናንዲ ግን በፊቱ በጨካኝ ሁኔታ ተገደለች። ኬይ ሾርቲ አንደኛው ተኳሽ ላይ ምስክር በመሆን የዕድሜ ልክ እስራት እንዲፈረድበት ረድቶታል። ነገር ግን ኬይ ሾርቲ አሁንም በመንገድ ላይ ጥፋቱን ቀጥሏል። አናንዲ ከተገደለች ከጥቂት ወራት በኋላ ፖሊሶች ኬይ ሾርቲን ከጠላቶቹ ጋር በተኩስ ልውውጥ ውስጥ ሆኖ በጥይት ተመትቶ አገኙት። በጠመንጃ ክስ አሰሩት። ነገር ግን በዋስ ወጥቶ 187 ኖፌስ የተባለ ሰው እንደገደለ ይነገራል። ኬይ ሾርቲ ከስፒን ዘ ቤንዝ ጋር ቂም ነበረውና ሊገድለው ፈለገው ነበር። በሴፕቴምበር 2021 ኬይ ሾርቲና ጓደኛው ቱፎ ወደ ስፒን ዘ ቤንዝ በመሄድ እስከ ነዳጅ ማደኛ ተከተሉት። ስፒን ዘ ቤንዝ ከመኪናው ውስጥ ከኖፌስና ከጓደኛው ግሪን ላይት ጋር ተቀምጦ ነበር። በዚያን ጊዜ ኬይ ሾርቲና ቱፎ መጥተው መተኮስ እንደጀመሩ ይነገራል። ስፒን ዘ ቤንዝ እና ግሪን ላይት ወደ ነዳጅ ማደኛ ውስጥ ገብተው አመለጡ። ኖፌስ ግን ጭንቅላቱ ላይ ተመትቶ ሊተርፍ አልቻለም። ኬይ ሾርቲ ኖፌስን በመግደሉ የዕድሜ ልክ እስራት ይጠበቀዋል። ነገር ግን ቀድመው ነው በጠመንጃ ክሱ የ12 ዓመት እስራት ተፈርዶበታል። ፑሽ አይስቲ በ2019 ሙዚቃ መለቀቅ ሲጀምር ወዲያውኑ ታዋቂ ሆነ። የሙዚቃ ዓለሙን በሚያስገርም ሁኔታ እየተቆጣጠረ ነበር። ከሊል ደርክ ጋር ባክ ኢን ብላድ የሚለውን ዘፈን በሠራ ጊዜ 8 ጊዜ ፕላቲነም ሽልማት አግኝቷል። ነገር ግን ከዚያ በኋላ ወድቆ ሁሉንም ነገር ሊያጣው ጥቂት ቀርቶት ነበር። በኦክቶበር 2018 ሻሂስቲ ፍሎሪዳ ውስጥ ማክላረን መኪና ከተከራየባቸው ሰዎች ጋር ተገናኝቶ አደንዛዥ ዕፅና ጫማ ሊገዛቸው ፈልጎ ነበር። ነገር ግን ገንዘቡን ለመቀበል ሲመቱ ሻሂስቲ ጠመንጃውን አውጥቶ አንደኛውን ሰው መቀመጫው ላይ መታው። ፖሊሶች ሻሂስቲን በዋስ ለቀቁት። ነገር ግን ከጥቂት ወራት በኋላ በአንድ ክለብ ውስጥ የጥበቃ ዘበኛ እንደመታ ይነገራል። ሻሂስቲ እንደገና ሲታሰር ጉዳዩ ወደ ፍርድ ቤት ከሄደ የዕድሜ ልክ እስራት ይጠበቀው ነበር። ነገር ግን ጥፋቱን አምኖ የ5 ዓመት እስራት ብቻ ተፈረደበት። ብዙ ሰዎች ከ5 ዓመት በኋላ ለሻሂስቲ ነገሩ ሁሉ ያበቃል ብሎ አስበው ነበር። በሙዚቃ ዓለም ውስጥ ለጥቂት ዓመታት ብቻ የቆየ ስለነበረ ሲመለስ ተቀባይነት ይኖረው እንደሆነ ማንም አያውቅም ነበር። ሻሂስቲ ታስሮ እያለ ጓደኞቹንና የቤተሰቡን አባላት በመንገድ ግጭቶች ያጣ ነበር። በ2012 የሻሂስቲ አጎት ልጅ ቢግ ስካር በአደንዛዥ ዕፅ ብዛት ሞተ። በዚያው ዓመት ጓደኛው ኖስኪ በጥይት ተገደለ። ሻሂስቲ በ2015 ከእስር ተለቀቀ። አድናቂዎቹ አሁንም ከእርሱ ጋር መሆናቸውን ወዲያውኑ አረጋገጠ። ከእስር ወጥቶ የመጀመሪያውን ዘፈን ዲሴምበር 12 ለቀቀ። በአንድ ሳምንት ባልሞላ ጊዜ ውስጥ ከ9 ሚሊዮን በላይ እይታዎችን አገኘ። በሜምፊስ ካለው ግጭት ከራቀ የሙዚቃ ዓለሙን ሙሉ በሙሉ ሊቆጣጠረው ይችላል። ነገር ግን ሻሂስቲ አሁንም በማኅበራዊ ሚዲያ ላይ ስለሚፈጽሙት ግድያዎች በማውራት ጥፋቱን ቀጥሏል። ከእስር በወጣበት ዘፈኑ ላይ ለጠላቶቹ አሁንም ለሞቱት ጓደኞቹ በቀል እንደሚወስድ ተናግሯል። ፌመስ ዴክስ በ2015 ታዋቂ ሆኖ ከሪች ዘ ኪድ ጋር ውል ተፈራርሞ ነበር። ነገር ግን ዴክስ ትልቅ ውድቀት ገጠመው። ይህም የጀመረው በአንድ የኮሌጅ ኮንሰርት ላይ በአድናቂዎቹ ላይ ጠመንጃ በደቀነ ጊዜ ነበር። የዴክስ ሙዚቃ በፍጥነት እየወደቀ ነበር። አደንዛዥ ዕፅ ሊን በጣም ይጠጣ ስለነበረ በኮንሰርት መሃል ድንገተኛ በሽተኛ ሆኖ ወደቀ። አድናቂዎቹ በኢንስታግራም ቀጥታ ስርጭት ላይ እያለ ራሱን እያጣ ስለነበረ እርዳታ እንዲያገኝ ፈለገው ነበር። ስለዚህ በ2020 ለአደንዛዥ ዕፅ ሱሰኝነት ሕክምና ገባ። ችግሩ አደንዛዥ ዕፅ ብቻ አልነበረም። ከጥቂት ወራት በኋላ ዴክስ ከስዋት ቡድን ጋር ግጭት ውስጥ ገባ። ፖሊሶች ወደ ዴክስ ቤት የመጡት ፍቅረኛውን እየደበደበ ስለነበረ ነው። ፖሊስ ሲመጣ ዴክስ ብዙ ጠመንጃዎችን ይዞ ራሱን ዘጋ። ከዚያም ከ1 ወር በፊት ደግሞ ሌላ ሴትን መጥቶ ጠመንጃ ደቅኖባት ነበር። ፖሊሶችም ዴክስን አቁሞ መኪና ውስጥ ጠመንጃ አገኙ።
የፍርድ ቤት እገዳ ስለነበረበት ደግሞ ጠመንጃ አጠገብ መገኘት አልነበረበትም። በሁሉም ክሶች እስከ 18 ዓመት እስራት ይጠብቀው ነበር። ነገር ግን ዴክስ በቀላሉ አምልጦ እስር ቤት ከ1 ዓመት ያነሳ ጊዜ አሳለፈ። ዴክስ ለጥቂት ዓመታት ከታዋቂነት ርቆ ቆየ። ከዚያም በ2025 ተመልሶ ኢንስታግራም ላይ ጥርሶቹ በሙሉ ወልቀው ታየ። ጥርሶቹን ለማስተካከል $60,000 በላይ አውጥቶ አሁን ከአደንዛዥ ዕፅ ነፃ መሆኑን ተናገረ። ነገር ግን ከ1 ወር በኋላ እንደገና ጥፋቱን ቀጥሎ ሪች ዘ ኪድን ባገኘው ጊዜ እንደሚመታው ተናገረ። ሪች ዘ ኪድ ፌመስ ዴክስን ወደ ታዋቂነት እንዲመታ የረዳው ሰው ነው። ነገር ግን ዴክስ ሪች ዘ ኪድ ገንዘቤን ሊያጭበረብርኝ ይሞክራል ብሎ ስለሚያስብ ጥፋቱን በእርሱ ላይ ጀመረ። አንዳንድ ራፐሮች ውድቀት ይገጥማቸዋል። ኬሶ ግን የገደላቸውን ሰዎች ለመስደብ ብቻ የሚዘፍን የጥፋት ሰው ነበር። ኬሶ በጃክሰንቪል ካሉ እጅግ ጨካኝ ጀዳዮች አንዱ ነው። መላው ቤተሰቡም በመንገድ ወንጀሎች ንቁ ነበሩ። የኬሶ ወንድም ቦስ ጋን ቀደም ሲል የግድያ ክስ አሸንፎ ነበር። በ2018 ወደ ቢግ ተመልሶ ከጥቂት ወራት በኋላ ተገደለ። ወሬዎች እንደሚሉት የኬሶ አባት ብሉ ቦስ ጋንን የገደለውን ሰው ለሚገድል ገንዘብ አውጥቶ ነበር። በዚያን ጊዜ ኬሶ በጠላቶቹ ላይ ጥቃት መሰንዘር እንደጀመረ ይነገራል። ኬሶ ከኤቲኬ ቡድን ጋር ግንኙነት ነበረው፣ ነገር ግን ኖ ሆስፒታል ጋን የተባለ ቡድንን ይወክል ነበር። ኬሶና ጓደኛው ስኮቲ በአንድ ላይ ጥቃት ይሰነዝሩ ነበር። በዚህም የጠላታቸውን ጓደኛ ሊል ቢቢን እንደገደሉ ይነገራል። ኬሶና ስኮቲ ወደ ቢቢ ሰፈር ሄደው ቢቢንና ጓደኛው ፖፕ አውትን ውጭ አገኟቸው። ከዚያም መተኮስ ጀመሩ። ስኮቲ ፖፕ አውትን አሳዶ ሊያይዘው አልቻለም። ኬሶ ግን ቢቢን መታው። ከዚያም በላዩ ላይ ቆሞ መተኮሱን ቀጠለ። ኬሶ ቀድሞውንም እብድ እንቅስቃሴ እያደረገ ነበር። ከዚያም በዘፈኑ ውስጥ እኛ መኪና ውስጥ አንመተኩስም፣ በቀጥታ ገድለን ሆስፒታል እንዳይሄዱ እናደርጋለን በማለት ራሱን አጋልጦ ሰጠ። ቢቢን መግደል ብቻ አልበቃውም። ቦስ ጋን በተገደለበት ዓመት በዓል ላይ ስኮቲ፣ ዶሚኒክ ባርነር እና ኬሶ እንደገና ጥቃት ለመሰንዘር ወጡ። ሊል ባክ የተባለ ራፐር ቦስ ጋንን ሰድቦ ነበር። ስለዚህ ኬሶና ጓደኞቹ ሊል ባክ የሚኖርበትን አገኘው እስከ ገበያ መሃል ተከተሉት። ኬሶ በቀን ብርሃን ሊል ባክን ሊገድለው ነበር። ነገር ግን ከመግደሉ በፊት ለባክ ጓደኛህን ይዘናሃል ብሎ በቴክስት ላከለት። ይህ በራፕ ዓለም ውስጥ የታየ እጅግ የሞኘ ውድቀት ነበር። ኬሶም ከዚህ ሊያመጣ የሚችልበት መንገድ አልነበርም። ፖሊሶች ቀድሞውንም ጉዳዩን እየመረመሩ ነበር። ከዚያም ዶሚኒክ ባርነር እና የኬሶ የገዛ አባቱ በእርሱ ላይ ምስክር በመሆናቸው ሁኔታው እየከፋ ሆነ። ኬሶ ሊል ባክን በመግደሉ ተፈርዶበት የዕድሜ ልክ እስራት ተሰጠው። አሁንም ቢቢን በመግደል ክስ ፍርድ ቤት እየቀረበ ነው። ሰዎች ሁልጊዜ ኪንግ ቮን ከመሞቱ በፊት ስንት ሰዎችን እንደገደለ ያወራሉ። አንድ ጊዜ ኢንስታግራም ላይ ኬሶ ለቮን እኔ ካንተ በላይ ብዙ ሰው ገደለው ብሎታል። ቮን በእውነቱ ስንት ሰው እንደገደለ ማንም አያውቅም። ነገር ግን ሰዎች ቢያንስ 5 ግድያዎችን በእርሱ ላይ ይጭናሉ። ቮን በቺካጎ ከታዩት ትላልቅ የጥፋት ሰዎች አንዱ ነበር። ራፕ ከመጀመሩ በፊት ከ2012 ጀምሮ ሰዎችን ይገድል እንደነበረ ይነገራል። በ2012 ሞዴል የተባለ ሰውን እንደገደለ ይነገራል። ለረጅም ጊዜ ፖሊሶች የቮን ጓደኛ ትሮይ ነው ተኳሹ ብለው አስበው ነበር። ነገር ግን በኋላ ላይ ቮን መሆኑን የሚያሳይ ሰነድ ወጣ። ከጥቂት ዓመታት በኋላ ቮን ማልኮም ስተኪ የተባለ ሰው እንደገደለ ይነገራል። ጓደኛው ቢግ ማይክ በቮን ላይ ምስክር ሆኖ ነበር። ነገር ግን በኋላ ቃሉን በማንሳቱ ቮን ከክሱ ነፃ ወጣ። ከግድያ ክስ ነፃ መውጣቱ ትልቅ ድል ነበር። ነገር ግን ቮን አሁንም ጥፋቱን ቀጥሎ ኪ የተባለች ሴትና ፒ5 የተባለ ሰው እንደገደለ ይነገራል። ቮን በግድያ ወንጀል ተፈርዶበት ባያውቅም ሁልጊዜ እስር ቤት ይገባና ይወጣ ነበር። በ2016 እስር ቤት ውስጥ ጠላቱን አይቶ በዘበኛ ፊት መታው። ቮን ያገኘውን ዕድል ሁሉ ጠላቶችን ለመምታት ይጠቀም ነበር። በመጨረሻም ኳንዶ ሮንዶን ለመምታት በሞከረ ጊዜ በጥፋቱ ተገደለ። የቮን ጓደኞች የሆኑት ሮንዶ ነምበር 9 እና ሲዴይ ምንም ምክንያት የሌለውን ንጹሕ የታክሲ አሽከርካሪ በመግደላቸው ለብዙ አስርተ ዓመታት ታስረዋል። ሁለቱም 600 የተባለ ቡድን አባላት ነበሩ። ሁለቱም ሙዚቃ ይሰሩ ነበር። ነገር ግን ይበልጥ የታወቁት ጠላቶቻቸውን በመግደል ነበር። ሮንዶ የሮኬት ማስወንጨፊያ ይዞ በኢንተርኔት ታይቶ ነበር። የሮኬት ማስወንጨፊያው የውሸት ነበር። ነገር ግን ሮንዶና ሲዳይ በቺካጎ ደቡብ በኩል ብዙ ግድያዎችን እንደፈጸሙ ይነገራል። ሮንዶና ሲዳይ ወደ አንድ ግብዣ ሄዶ ነበር። እዚያ ያሉ ልጃገረዶች ጠላቶቻቸው እየረበሹን ነው አሏቸው። ጠላቶቻቸው ቀደመውኑ ከግብዣ ወጥተው ነበር። ስለዚህ ሮንዶና ሲዳይ ሊፈልጓቸው ሄዱ። ልጃገረዶቹ ጠላቶቻቸው ያሉበት የመሰላቸውን መኪና አሳዩአቸው። ሮንዶና ሲዳይም ወደ መኪናው ሄዱ። መኪና ውስጥ የነበረው ግን ጃቮን ቦይድ የተባለ ንጹሕ የታክሲ አሽከርካሪ ነበር። ሮንዶና ሲዳይ ያለምንም ምክንያት በጨካኝ ሁኔታ ገደሉት። ነገሩ ሁሉ በካሜራ ተቀርጾ ነበር። ሲዳይ ደግሞ ስልኩን እዚያው በመጣሉ ፖሊሶች በቀላሉ እንዲያገኟቸው አደረገ። ሁለቱም ወደ 40 ዓመት የሚጠጋ እስራት ተፈረደባቸው።
ሲደይ በ2011 ቱቱ የተባለ ሰው እንደገደለ ይነገራል። በዘፈኑም ውስጥ ቱቱን እንደገደልኩት ናፈቃችሁት፣ እኔ ነኝ ያበሰልኩት በማለት ራሱን አጋልጠዋል። ኤአር አብ ፊላዴልፊያን ወደ ጦር ቀጠና ቀየራት። በከተማዋ ሁሉ ሰዎችን ይገድል፣ ይዘርፍና ያግት ነበር። ስለ ሁሉም ነገር ደግሞ ራሱን ያጋልጥ ነበር። አብ መጀመሪያ የቧንቧ ሠራተኛ ሆኖ እየሠራ አደንዛዥ ዕፅ ይሸጥ ነበር። በመንገድ ላይ ብዙ ገንዘብ ማግኘት እንደሚችል ሲረዳ በቀጥታ ወደ ወንጀሉ ገባ። በዚያው ጊዜ ደግሞ የጎዳና ላይ ራፕ ይገጥም ነበር። ሌላው የፊላዴልፊያ ራፐር ካሲዲ አብን አይቶት አብረው መስራት ጀመሩ። ነገር ግን ካሲዲ የራሱ ጠላቶች ነበሩት። በ2005 ካሲዲ፣ አብ እና ሌላ ሰው ዴዝሞንድ ሆኪንስ የተባለ ሰውን መንገድ ላይ ገድለውት ሄዱ። ፖሊሶች ካሲዲንና አብን በግድያ ወንጀል ከሰሱ። ነገር ግን ዋናው ምስክር ቃሉን በማንሳቱ ክሱ ፈረሰ። አብ የካሲዲ ቡድን አባል ሆኖና በሙዚቃው ታዋቂነት አገኘ። ነገር ግን ጥፋቱን አላቆመም። በ2011 ጠላቶቹ አግኝተውት 10 ጊዜ ተኮሱበት። አብ አገግሞ ሲመለስ በጥይት የተመታሁት ሰዎችን መዝረፌን ስላላቆምኩ ነው ብሏል። በ2013 በአደንዛዥ ዕፅ ክስ ታስሮ 18 ወራት ቆየ። አብ ተመልሶ መጥቶ ድሬክ በዘፈኑ ውስጥ ሲጠቅሰው ስሙ ይበልጥ ገነነ። አብ በትልቅ የአደንዛዥ ዕፅ ንግድ ውስጥ ነበር። በ2017 ጓደኛው ታዝ ሌላ ነጋዴን እንዲገድልለት ገንዘብ ከፍሎታል። ታዝ በአብ ላይ ምስክር በመሆኑ በ2021 አብ የ45 ዓመት እስራት ተፈረደበት። YNW ሜሊ ሁለት የቅርብ ጓደኞቹን በመግደሉ የሞት ቅጣት እየተጠበቀበት ነው። ሜሊ ለመጀመሪያ ጊዜ የታሰረው በሁለተኛ ደረጃ ትምህርት ቤት ውጭ በ3 ሰዎች ላይ በመተኮሱ ነበር። ተለቅቆ ሙዚቃ መልቀቅ ጀመረ። ከዚያም የሙከራ ጊዜውን ፕሮቤሽን በመጣሱ ታሰረ። ሜሊ ዘፈን በለቀቀ ቁጥር ታዋቂነቱ ይጨምር ነበር። በ2018 ተለቀቀ። ነገር ግን ከ3 ወራት በኋላ በአደንዛዥ ዕፅና በጠመንጃ ክስ ታሰረ። በ2019 ደግሞ በአደንዛዥ ዕፅ ታሰረ። ሜሊ ወዲያው ይወጣል ተብሎ ሲጠበቅ ፖሊሶች በሁለት ሰዎች ግድያ እንደከሰሱት ተሰማ። በ2018 ሜሊ የቅርብ ጓደኞቹን ሳክ ቼዘርና ጁቪን ከጓደኛው ቦርትላንድ ጋር በመሆን እንደገደላቸው ይነገራል። ሜሊና ቦርትላንድ ግድያው በመኪና ውስጥ የሚያልፍ ሰው የተኮሰው ለማስመሰል ሞክረው ነበር። ነገር ግን ነገሩ ሁሉ የተዘረከረከ ነበር። ሜሊ ለምን ጓደኞቹን ለመግደል እንደፈለገ ማንም አያውቅም ነበር። ነገር ግን በስተጀርባ ትልቅ ግጭት እንደነበረ ታወቀ። ሳክ ቼዘር በሜሊና በሜሊ ናት ላይ ችግር ይፈጥር እንደነበረ ይነገራል። የሜሊ የመጀመሪያ ፍርድ ቤት ሂደት ያለ ውሳኔ ተጠናቋል። ነገር ግን በ2017 አቃቤ ሕጎች የሞት ቅጣት እንዲፈረድበት ጥረት ያደርጋሉ። ማክስ ቢ በምስራቅ ዳርቻ ያለው ሙሉ የራፐሮች ትውልድን አስተምሯል። ነገር ግን ሙዚቃ ከመጀመሩ በፊት በታጠቀ ዝርፊያ 8 ዓመት ታስሮ ነበር። ተፈትቶ በሙዚቃው ዓለም ታዋቂ ሆነ። ነገር ግን ማክስ ቢ እንደገና ጥፋቱን ቀጥሎ በአንድ የግድያ ወንጀል ምክንያት የ75 ዓመት እስራት ተፈረደበት። ማክስ ቢ ጂና ኮንዌይ ከተባለች ሴት ጋር ግንኙነት ነበረው። ጂና ብዙ የአደንዛዥ ዕፅ ነጋዴዎችን ታውቅ ነበር። ስለ አላን ፕላውደን ለማክስ ቢ ነገረችው። አላን ብዙ ገንዘብ ይዞ ይዞር ነበር። ስለዚህ ማክስ ቢ ጂናንና ወንድሙን ኬልቪንን አላንን እንዲዘርፉት ላካቸው። ሆቴል ውስጥ አላንንና ጃዜል የተባለች ሴትን አሰሯቸው። ገንዘቡን ሲጠይቁት አላን አልነበረውም። ስለዚህ ጓደኛው ዴቪድ ቴይለርን እንዲጠራ አደረጉት። ዴቪድ ገንዘቡን ይዞ መጣ። ከኬልቪን ጋር ሲታገሉ ጥይት ወጥቶ ዴቪድ እዚያው ሞተ። ጂና በማክስ ቢ ላይ ምስክር ሆነች። ማክስ ቢ ግድያው በሆነበት ቦታ ባይኖርም ዳኛው የ75 ዓመት እስራት ፈረዱበት። በኋላ ላይ ክሱ ተቀይሮለት በ2026 ከ16 ዓመት እስራት በኋላ ወደ ቤቱ ተመለሰ። ሻይን በቤሊዝ ተወልዶ በብሩክሊን አደገ። አንድ ቀን ፀጉር ቤት ውስጥ ሲዘፍን ዲጄ ክላርክ ኬን ሰማውና ወደ ዲዲ ወሰደው። ዲዲም ወዲያውኑ ውል አስፈረመው። ሻይን ከ$1 ሚሊዮን በላይ 3 መኪናዎችና 2 ቤቶች አግኝቶ ነበር። ነገር ግን ዲዲ ለጥፋት አሳልፎ እንደሚሰጠው አላውቅም ነበር። ውል ከፈረመ ከ1 ዓመት በኋላ ዲዲ ወደ ክለብ ይዞት ሄደ። ዲዲ በወቅቱ ከጄሎ ጋር ይገናኝ ነበር። ዲዲ ከስካር ከተባለ ሰው ጋር ተጣላ። ስካር የዲዲን መጠጥ አፈሰሰውና ገንዘብ ፊቱ ላይ ወረወረበት። በዚያን ጊዜ ሁለቱም ወገኖች ጠመንጃ አውጥተው መተኮስ ጀመሩ። ዲዲ አንዲት ሴት ፊት ላይ መታት። ሻይን ግን ወደ አየር ብቻ ነበር የተኮሰው። ነገር ግን ዲዲ ሻይንን ለጥፋት አሳልፎ ሰጠውና ሁሉንም ነገር በእርሱ ላይ አሳከከ። ሻይን ወደ 10 ዓመት የሚጠጋ እስራት አሳልፎ ወደ ቤሊዝ ተባረረ። በኋላ ላይ ዲዲ ሲታሰር ሻይን ዲዲ ሕይወቴን አጥፍቶታል በማለት ተናግሯል። ሳይለንቱ በእናቱ የአደንዛዥ ዕፅ ሱሰኝነት ምክንያት አደንዛዥ ዕፅ በደሙ ውስጥ ሆኖ ተወለደ። ቤተሰቦቹ እርስ በርሳቸው ሲገዳደሉ እያየ አደገ። በ14 ዓመቱ ታሰረ። ተለቅቆ ሙዚቃ መስራት ጀመረ። በ2015 ዋች ሚ ዌፕ በሚለው ዘፈኑ በአንድ ጀንበር ኮከብ ሆነ። ዘፈኑ ከ2 ቢሊዮን በላይ እይታዎችን አገኘ። ነገር ግን
ዝናውን ጠብቆ መቀጠል አልቻለም። ለዓመታት ስለ ሳይለንቶ ማንም አልሰማም ነበር። ነገር ግን በአንድ ጨካኝ ውድቀት ተመለሰ። በኦገስት 2020 ፍቅረኛውን በመምጣቱ ታሰረ። ፖሊሶች ለቀቁትና በማግስቱ ሳይለንቶ መጥረቢያ ይዞ ወደ አንዱ ቤት ገባ። ፍቅረኛውን ይፈልግ ነበር። የቤቱ ሰዎች ምን የሆነ እንደሆነ አላወቁም ነበር። ነገር ግን ሳይለንቶ ማንንም ሳይገድል ሊያዙት ቻሉ። ሳይለንቶ እንደገና ተለቀቀና ከጥቂት ወራት በኋላ በአትላንታ በሰዓት 143 ማይል በመንዳቱ ታሰረ። ፖሊሶች ሳይለንቶን እንደገና ለቀቁት። ያኔ ነበር ሁኔታው ወደ ጭካኔ የተሞላ አቅጣጫ የተቀየረው። በጃንዋሪ 2011 ፖሊሶች ስለ ተኩስ ለቀረበ ጥሪ ምላሽ ሰጡ። ወደ ቦታው ሲደርሱም የሳይለንቶ የአጎት ልጅ ፍሬድሪክ ፊትና እግሩ ላይ በጥይት ተመትቶ ደም ሲፈሰው አገኙት። ሳይለንቶ በቦታው አልነበረም። ነገር ግን ፖሊሶች ጉዳዩን ለማወቅ ብዙ ጊዜ አልፈጀባቸውም። ሳይለንቶ ከታሰረ በኋላ የገዛ አያቶቹ የዋስትና ጥያቄው ውድቅ እንዲደረግለት ዳኛውን ጠየቁ። ሳይለንቶ ፍሬድሪክን በመግደሉ ዕድሜ ልክ እስራት ይጠበቀው ነበር። ነገር ግን በምትኩ ያለማሰብ በፈጸመው ግድያ ቮለንተሪ ማንስሎተር ጥፋተኛነቱን አምኖ 30 ዓመት እስራት ተፈረደበት። ቱፓክ የሥነ ጥበብ ትምህርት ቤት ገብቶ ነበር፣ ግጥሞችንም ይጽፍ ነበር። ነገር ግን ይህ ማለት ለውድቀት ክራሽ አውት አልተዘጋጀም ነበር ማለት አይደለም። በ1992 ፓክ በማሪን ሲቲ አንድ የፌስቲቫል ዝግጅት ነበረው። መጀመሪያ ላይ ሁሉም ነገር ሰላም ነበር። ነገር ግን በኋላ ሊያፋጥጡት የፈለጉ አንዳንድ ሰዎች መጡ። ፓክና ጓደኞቹ ከሌላው ቡድን ጋር እጅግ የበረታ ጠብ ውስጥ ገቡ። በዚያም መሃል ጥይት ወጥቶ አንድ ንጹሕ ሕፃን ገደለ። ከአንድ ዓመት በኋላ ፓክ እንደገና ወደቀ፣ ክራሽድ አውት እና 2 ፖሊሶችን ተኮሰባቸው። ፓክና ቡድኑ በአትላንታ ወደ ሆቴላቸው እየተመለሱ ሳለ በመንገድ መሃል 2 ነጭ ሰዎች አንድ ጥቁር ሰው ሲደበደቡ አዩ። 2ቱ ነጭ ሰዎች ከሥራ ውጭ የሆኑ ኦፍ ዲዩቲ ፖሊሶች ነበሩ። ፓክ እነሱን ለመምታት ከመኪናው ሲወርድ አንደኛው ጠመንጃ አወጣ። ያኔ ነበር ፓክ የራሱን ጠመንጃ አውጥቶ 2ቱንም ከሥራ ውጭ የሆኑ ፖሊሶች የመታቸው። ፓክ ያንን ክስ አሸነፈ። ነገር ግን በኋላ በጾታዊ ጥቃት ክስ እስር ቤት ገባ። ከእስር ተፈቶ ሲመጣም ማንኛውንም አይነት ግጭት ኦል ዘ ስሞክ ይፈልግ ነበር። ፓክ ወደ ስቱዲዮ ገባና በራፕ ታሪክ ውስጥ የታዩ እጅግ እብድ የሆኑ የስድብ ዘፈኖችን ለቀቀ። ከዚያም ለመጨረሻ ጊዜ በቬጋስ ወደቀ፣ ክራሽድ አውት። በአንድ ሆቴል መሃል ኦርላንዶ አንደርሰን የተባለ የቡድን አባል ላይ እጁን አሳለፈ፣ መታው። ከጥቂት ሰዓታት በኋላ ኦርላንዶ ከአጎቱ ኪፊዲ እና ከሌሎች ጥቂት የሰፈሩ ሰዎች ጋር መኪና ውስጥ ገብቶ ፓክን ለመበቀል ስላይዲንግ ወጣ። ፓክና ሹግ ናይትን መንገድ ላይ ያገኟቸውና መተኮስ ጀመሩ። ፓክም ራሱን ስቶ ኮማ ውስጥ ገብቶ በጭራሽ ሳይነቃ ቀረ። እነዚህ በራፕ ዓለም ውስጥ የታዩት እጅግ አስደንጋጭና አሳዛኝ የውድቀት ታሪኮች ብዙ ትምህርት እንደሚሰጡ ተስፋ አደርጋለሁ። ዝናና ገንዘብ ካልተያዘበት እንዴት ወደ ጥፋት እንደሚመራ አይተንበታል። ቪዲዮውን እስከ መጨረሻው ስለተከታተላችሁኝ ከልብ አመሰግናለሁ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ በማድረግ ድጋፋችሁን ግለጹ። ታሪኩ ለሌሎችም እንዲደርስ ደግሞ ሼር አድርጉት። እንደነዚህ ያሉ እውነተኛና አስገራሚ የሙዚቃ ዓለም ምስጢሮችንና ታሪኮችን በየጊዜው ለማግኘት ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። የደወል ምልክቷንም መጫን እንዳይረሱ። በቀጣይ በሌላ ድንቅ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። አመሰግናለሁ።